የፋኖ ኃይሎች በኃይል እንደማይገለብጡን አረጋግጠናል ሲሉ ርዕሰ መስተዳድሩ ተናገሩ። በአማራ ክልል የተለያዩ አካባቢዎች የሚደረጉ ውጊያዎችና የሚደርሱ ጥቃቶች እንደቀጠሉ ናቸው። ፊልድ ማርሻል ብርሃኑ ጁላ በበኩላቸው በትጥቅና በፕሮፓጋንዳ የተቀናጀ ጥቃት ነው የተከፈተብን ሲሉ ይገልጻሉ። በዝርዝር እንመለከተዋለን። ጠቅላይ ሚኒስትር አብይ አህመድ ፈርሜ ነው የምተኩሰው የሚሉትን ድሮን አጠቃቀሙን አናውቀውም ነበር ሲሉ ተናግሯል። ከተፈናቃይ እስከ ለቅዳሴ የተሰባሰቡ ሰዎች ድረስ በህፃናትና እናቶችም ላይ የተኮሱትን ድሮን እንዳንገዛም ጫና ሲደረግብን ነበር የሚለውንም አምኗል። ከዚህ ጋር የተያዘ ጥንቅርም ይዘናል። የኢትዮጵያ ወታደሮች ወደ ድንበር እንዲጠጉ መደረጋቸው ተሰማ። ይህ ትዕዛዝ የተሰጠው አየር ኃይሉ ድብደባ በፈጸመ ተመሳሳይ ወቅት ነው። ፕሬዝደንቱ ደግሞ አሜሪካን ወንጅለዋል። ተሰሙታላችሁ። የትግራይ ሰራዊት አዛዦች ሊቆም ይገባል ያሉትን ነገር የፌደራል መንግስት ተግባራዊ ላደርግ ነው አለ። የቲዲኤፍ አባላትም ትጥቅ አስፈታለሁ ሲል የብልጽግናው መንግስት አሳውቋል። በሌላ በኩል ሰኚ ነጋሳ በመባል የሚታወቁት የቀድሞ የኦሮሞ ነጻነት ሰራዊት አመራር አባል የብልጽግና ሹመኛ ከመደረጋቸው በፊት ወደ አዋሽ ተወስደው እንደነበር ተዘግቧል። እነዚህን መረጃዎችንም እንመለከታለን። ፕሬዝዳንት ኢሳያስ አፈወርቂ ልዩ መልእክት ላኩ። መልእክቱ ወደ አረብ ሀገር የተላከ ነው። እንዴት? ዝርዝሩ ተዘጋጅቷል። ከ6 ወራት በፊት በነዋሪዎች የኤሌክትሪክ ክፍያ ዋጋ ላይ ከ400% በላይ ጭማሪ እንደሚያደርግ የገለጸው የብልጽግናው አገዛዝ በመጪው ሚያዝያም ሌላ ጭማሪ ሊያደርግ መሆኑ ታወቀም። የጦር መሳሪያን ለመታጠቅና ቤተ መንግስቱን ለማነጽ የሚያስችለውን ገንዘብ ከነ IMF የተቀበለው ብልጽግና አሁንም የነዋሪዎችን ህይወት የሚያከብድበትን ሌላ ጭማሪ ይዞ ቀርቧልም ተብሏል። ተጨማሪ ይዘናል። የዲሞክራቲክ ኮንጎ መንግስት ሊገለብጡት የተነሱበትን ታጣቂዎችን ለመደምሰስ አሜሪካ የምትደግፈው ከሆነ የማዕድን ስጦታ ሊያቀርብ ስለመሆኑ ገለጸም። የአማጽያኑን 3 መሪዎችን ለጠቆመኝ $5 ሚሊዮን እሰጣለሁም ብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። የፋኖ ኃይሎች በኃይል እንደማይገለብጡን አረጋግጠናል ሲሉ ርዕሰ መስተዳድሩ ተናገሩም። በአማራ ክልል በተለያዩ አካባቢዎች የሚደረጉ ውጊያዎችና የሚደርሱ ጥቃቶች እንደቀጠሉ ናቸው። ፊልድ ማርሻል ብርሃኑ ጁላ በበኩላቸው በትጥቅና በፕሮፓጋንዳ የተቀናጀ ጥቃት ነው የተከፈተብን ሲሉ ይገልጻሉ። በክልሉ በ10 በመቶ ብቻ አቅም በ6 እዝም የሚደረገው ጦርነት የተለያየ የማስፈጸሚያ ጊዜ እየተቆረጠለት ከመቀጠል ውጭም እስካሁን እልባት የተገኘለት አልሆነም። ሰላማዊ ዜጎች በየዕለቱ እንደ ዘበት ህይወታቸውን የሚያጡበት አገዛዙም ግድያው ሊያስቀጥል ትጥቁን እያሳየ የሚዝትበት ሁኔታ ነው ያለው። ፊልድ ማርሻል ብርሃኑ ጁላም እነማን የሚለውን አይግለጹ እንጂም ትናንት ያደረጉት ንግግር በትጥቅም በፕሮፓጋንዳም ከውስጥም ከውጭም የተቀናጀ ጥቃት ተከፈተብን ያሉበት ነው። የውጭ ጠላቶች የውስጥ ባንዳዎችን ቀጥረው አሰማርተው የሀገራችንን ስኬት ለማደናቀፍ እየሰሩ ያሉበት ጊዜ ነው። የውጭና የውስጥ ጠላቶች በቅንጅት ሀገራችን ላይ እየሰሩ ያሉትን በትጥቅና በፕሮፓጋንዳ የተቀናጀ ጥቃትን በመመከት እንዲህ ያለው ንግግር ኢታማጆር ሹሙን ጨምሮ ተደጋግሞ ሲነገር የሚሰማ ጉዳይ ቢሆንም መሬት ላይ ያለው ሁነት ደግሞ የሀገሪቱ አርሶ አደር መንግስቴ ነው በሚለው በራሱ ሀገር ኃይል ጥቃት የተከፈተበት ሁነት ነው። አማራ ክልል ደግሞ በአሁኑ ወቅት በግንባር ቀደምትነት የሚጠቀስ ይሆናል። የፋኖ ኃይሎች ጠንካራ ይዞታዎች ናቸው በሚል በተለያዩ አካባቢዎች የሚደረገው ዘመቻ ቀጥሎም በጎጃም ቋሪት፣ ገነት አቦና ብር አዳማ በተባሉ ስፍራዎች ላይ የሰዎችን ህይወት የነጠቁ ጥቃቶች ደርሷል። አንደኛው ጥቃት የመንግስት የጸጥታ ኃይሎች ስብሰባ ለማካሄድ በሚያቀኑበት ወቅት የደረሰ ድንገተኛ ጥቃት ነው። በዚሁ በጎጃም ቀጠና ፋግታ፣ ለኮማ፣ ወንበር፣ ማሽንዲ አንዳንድ ቦታዎች ላይ ተመሳሳይ ጥቃቶች መድረሳቸው ታውቋል። ከሰሞኑ በሰሜን ሸዋ ዞን ኤፍራታና ግድም የተለያዩ ቦታዎች፣ በምዕራብ ጎንደር ቋራም፣ በደቡብ ጎንደር ጋይንት፣ በለሳ ወዘተ የነበሩ ውጊያዎችም የሚጠቀሱ ናቸው። አስከሬን ሲቆጥሩ የሚውሉ ርዕሰ መስተዳድር በመሆናቸው እንደሚያዝኑ ሲናገሩ እንደ ዘመን መሳፍንትም መሆን የተሳነው ክልልን ያገለግሉ ዘንድ ከ4 ኪሎ እንደተወከሉ ሲገልጹ የሚታወቁት አቶ አረጋ ከበደም አሁን ደግሞ ህገ መንግስቱን ጥሰው ከስልጣን እንደማይገለብጡን አረጋግጠናል ሲሉ ነው የተደመጡት። በህዝብ የተመረጠው መንግስት በህገ መንግስታችን ከተቀመጠው አሰራር ውጭ
በኃይል ስራ ህገ መንግስታዊ ስርዓቱ ለመናድ እንደማይቻል አረጋግጠናል። አቶ ተመስገን ጥሩነህን ከሰሞኑ ባህር ዳር ላይ ተቀብለው ከተማዋን ሰላም ብቻ ሳይሆን ፍጹም ሰላም አደረግናት እንዲሉ ማድረጋቸው የሚታወስ ነው። እርሳቸው ደግሞ ከቢሮቸው አቅራቢያ ዶክተሮች እየተገደሉም በየዕለቱ እገታዎችን በከተማዋ ሳይቀር እየተፈጸሙም ትንሽ ከከተማዋ ራቅ ብሎ ደግሞ የከባድ መሳሪያ እየተተኮሰ ስልጣናቸውን ማስነጠቅ ስለመቻልና አለመቻል ነው ማብራሪያ እያቀረቡ የቀጠሉት። ጠቅላይ ሚኒስትር አብይ አህመድ ፈርሜ ነው የምተኩሰው የሚሉትን ድሮን አጠቃቅሙን አናውቅበትም ነበር አሉ። ከተፈናቃይ እስከ ለቅዳሴ የተሰበሰቡ ሰዎች ድረስ በእናቶችና ህጻናት ላይ ሳይቀር የተተኮሰውን ድሮን እንዳንገዛ ጫና ሲደረግብን ነበር የሚለውንም አምኗል። በኢትዮጵያ ብቻ ሳይሆን ከሳራ በታች ባሉ ሀገራት ለመጀመሪያ ጊዜ በርስ በርስ ጦርነት ላይ ድሮንን በመጠቀም ቀዳሚ መሪ የሆኑት ጠቅላይ ሚኒስትር አብይ በዚህ መሳሪያ ምክንያት በሺ የሚቆጠሩ ሰዎችን በዘፈቀደ እየገደሉ መሆኑን ዓለም አቀፋዊ የሰብአዊ መብት ተቋማትና የተባበሩት መንግስታት ድርጅት ሲገልጹ እንደነበር ይታወቃል። ጠቅላይ ሚኒስትር አብይ ፈርሜ ነው የምተኩሰው፣ በተኮስነው ድሮን ልክም ተጠያቂነት አለ ሲሉ የነበረበትን ያንን የዘፈቀደ ግድያቸውን ህጻናትን፣ ነፍሰ ጡሮችን፣ ተማሪዎችን፣ የሃይማኖት ምዕመናንን፣ ገበያተኞችን፣ አርሶ አደሮችና በቡድንም በተናጥልም የተገኘ ኢትዮጵያውያን እንዲገደሉ ሲያደርጉ ዓለምም ሲያወግዛቸው፣ እርሳቸው ግን አንድም ቀን ሲቪሊያንን መግደላቸውን አምነው አያውቁም። ይሁን እንጂ ይህንን የመግደያ መሳሪያ ከውጭ ሀገር ገዝተው ከታጠቁ በኋላ አጠቃቀሙ ፈተና ነበር ይላሉ። ድሮን ገዝተን መታጠቅ ስንችል አጠቃቀሙ በፈለግነው ልክ ኦፕሬት ማድረጉ በራሱ ፈተና ነበር። የማያውቁትን መሳሪያ ገዝተው በማስገባት በኢትዮጵያን ገላና መሰረተ ልማት ላይ ያፈነዱት ጠቅላይ ሚኒስትር አብይ በውጭ ምንዛሬ የሚከፈላቸው የውጭ ሀገር የድሮን ተኳሾችን ቀጥረው እንደነበር ሲነገር እንደነበርም አይዘነጋም። እነዚህ የውጭ ሀገር ተቀጣሪዎችም ቱርካውያንና ፈረንሳውያን እንደዚሁም የዊንግሎንግ ድሮኖችን የሸጠችው የቻይና ዜጎች መሆናቸው መገለጹም እንደዚሁ። ተለማማጅ ኢትዮጵያውያን ግን ዋናውን ሚና ተወጥተው እንደቆዩ በወቅቱ ሲዘገብም ነበር። በርካታ ድሮኖችን ማዕቀብ ከተጣለባት ኢራን ሳይቀር የገዛው የብልጽግናው መንግስት እስከዚህ ቀን ድረስ አንድም ቦምብ የኢትዮጵያ ግዛትን በወረሩ የውጭ ኃይሎች ላይ ተኩሶም አያውቅም። ይሁን እንጂ በትግራይ በአማራና ኦሮሚያ ክልሎች በሚገኙ ዜጎች ላይ በቀንም በሌሊትም የሚላኩ ድሮኖች እስካሁን በቁጥር ያልታወቁ ሲቪሊያንን ገድለዋል። ይህንን ያስተዋሉት አንዳንድ መንግስታትና ተቋማትም ለብልጽግናው መንግስት ድሮን እንዳይሰጥና እንዳይሸጥ አቅራቢዎቹን ሀገራትን እስከ መጠየቅ ደርሰው ነበር። በተለይም የቀድሞ የአሜሪካ ፕሬዚደንት ልዩ መልእክተኛ የነበሩት ፌልትማን የብልጽግናው መንግስት ዋና ድሮን ሸማች የነበረችው የተባበሩት አረብ ኤምሬቶችን አግባብተው ለጥቂት ወራት ይህ ቆሞ ነበር። ይህንንም ጠቅላይ ሚኒስትሩ ባጭሩ ጫና ነበረብን በማለት አልፈውታል። ለመግዛት ለራሱ ድሮን ገዝተን ለመታጠቅ የምንፈልገውን አይነት የምንፈልገውን ቅርጽ መግዛት እንዳንችል ሻጮችም ሌሎችም ጫና ያሳድሩብን ነበር። አጠቃቀሙን በማያውቁ አስተኳሾችና ተኳሾች ኢትዮጵያውያን በድሮን ሲገደሉ በዝምታ ማለፍን ያልፈቀደው ዓለም መጠነኛ ግፊት ማድረጉን ሲያወግዙ የተሰሙት ጠቅላይ ሚኒስትር አብይ ዜጎቻቸውን መግደያ መሳሪያ እንዳያገኙ መደረጋቸውን በቁጭት ያስታውሱታል። ይሁን እንጂ ጠቅላይ ሚኒስትሩ መደበኛ ግዥ ማድረግ ሲቸግራቸው ማዕቀብ ከተጣለባቸው ከነ ኢራን በኮንትሮባንድ ድሮን መግዛታቸው በወቅቱ የተገለጸ ሲሆን በተባበሩት አረብ ኤምሬቶች ወጪ ደግሞ የቻይና ሰው አልባ መሳሪያዎችን ሸምተዋል። ለእርሳቸው ብቻ ሳይሆን ኤርትራ መንግስት ማዕቀብ ከተጣለበት ሩሲያ በ2013 በተመሳሳይ ግዥ መፈጸማቸው ሲነገር ቆይቷል። በቅርቡ በሰጡት መግለጫም ደርግ የሰራውን የጥይት ፋብሪካን ሰርቻለሁ ብለው ሐሰተኛ ንግግር ያደረጉት ጠቅላይ ሚኒስትሩ አሁን በሌላ አካል ባይረጋገጥም ድሮን እያመረትኩ ነው ብለዋል። ድሮን መታጠቅ አለብን፣ ድሮን ያስፈልገናል፣ ዘመን ተቀይሯል፣ ውጊያው ተቀይሯል ያልነው ትናንት ነው። በዚህ ባጭር ጊዜ ውስጥ ስለ ድሮን ኮንሰፕት ከመገንዘብ ታልፎ በሀገር ልጆች በወጣት ልጆች በዚህ ልክ ማምረት መቻላችን በእጅጉ የሚያኮራ የሚያስደስት ነገር ነው። በአሁኑ ወቅት ድሮን የማምረትና የመገጣጠም አቅም በአፍሪካ የተሻለ ትምህርትና ሀብት እንዳላቸው በሚነገርላቸው እንደ ናይጄሪያና ግብጽ ባሉ ሀገራት ገና በዝቅተኛ ደረጃ እየተሞከረ ያለ ስለመሆኑም የሚታወቅ ነው።
የኢትዮጵያ ወታደሮች ወደ ድንበር እንዲጠጉ መደረጋቸው ተነገረም። ይህ ትዕዛዝ የተሰጠው አየር ኃይሉ ድብደባ በፈጸመ ተመሳሳይ ሰሞን ነው። ፕሬዚደንቱ ደግሞ አሜሪካን ወንጅሏል። የሽብር ቡድኑ አልሻባብ በተለይም በማዕከላዊ ሸበሌ ቀጠና ከተሞችን ጭምር ስለመቆጣጠሩ ሲዘገብ ሰንብቷል። በብልጽግናው መንግስት ከሀገር ውስጥ ጥፋቱ ውጭ በውጭ ሀገር ተልእኮዎችን አድርጎ የማያውቀው አየር ኃይሉም በቅርቡ በሶማሊያ ጥያቄ ቀርቦለት የአየር ድብደባ መፈጸሙም ታውቋል። የአየር ኃይሉ በሶማሊያ መካከለኛው ሸበሌ ክልል በአልሻባብ ታጣቂዎች ላይ ኢላማ ያደረገ የአየር ጥቃት ማካሄዱንም የሶማሊያ መንግስት አረጋግጦ ነበር። ይሁን እንጂ በአልሻባብ ላይ ያደረሰው ጉዳት ካለ የተገለጸ ነገር የለም። ስለ ዘመቻው የደረሰ ጉዳትን በተመለከተ የተጠየቁት የሀገሪቱ የመከላከያ ሚኒስትርም መረጃውን ከመስጠት ተቆጥቧል። አንዳንድ የሶማሊያ የመገናኛ ብዙሃን ደግሞ በአልሻባብ ምሽጎች ላይ ያነጣጥረው የተቃጡት ጥቃቶች በአመዛኙ ኢላማቸውን አልመቱም ሲሉ ዘግበው ነበር። አሁን ደግሞ እንደ ሶማሊያ ጋርዲያን ያሉ የመገናኛ ብዙሃን የኢትዮጵያ ጦር ወደ ድንበር እየተጠጋ ነው ብለዋል። የአልሻባብ የቅርብ ጊዜ ማንሰራራትን ለመቋቋም የተቸገረች የምትመስለው ሞቃዲሾ ባቀረበችው ጥያቄ መሰረትም ከ1000 የሚልቁ የኢትዮጵያ ወታደሮች በፈርፈር በኩል እንዲጠጉ መደረጋቸው ነው የተሰማው። ወደ ማዕከላዊ ሸበሌ ሰራዊቱን በማሰማራት ድጋፍ እንዲያደርግ መታቀዱንም ዘገባዎቹ አመልክቷል። ይህ በእንዲህ እንዳለ የሶማሊያው ፕሬዚደንት ሐሰን ሼህ መሐመድ አሜሪካን ወንጅሏል። ተገቢ ያልሆነ ማስጠንቀቂያ መሰጠቱን አንስቷል። ከቀናት በፊት በኬንያና በሶማሊያ የሚገኙት የአሜሪካ ኤምባሲዎች ማስጠንቀቂያ ማውጣታቸው የሚታወስ ነው። በርዕሰ መዲኗ ሞቃዲሾ ቅርብ ርቀት ጭምር ውጊያዎች እየተደረጉ መሆኑና ጠቅላይ ሚኒስትር አብይ አህመድ ላይም የሞርታር ጥቃት መሰንዘሩን ተከትሎ ነበር መግለጫዎች የወጡት። እነዚህ ማስጠንቀቂያዎች አሜሪካውያን ከእንቅስቃሴ እንዲታቀቡ እንደዚሁም የሞቃዲሾ ኤርፖርትን ከመጠቀም እንዲታቀቡ የሚሉም ነበሩ። ያን ተከትሎም የቱርክ የግብጽና የኳታርን ጨምሮ የተለያዩ አየር መንገዶች በረራቸውን በጊዜያዊነት አቋርጠው ነበር። ይህንን ነው ፕሬዚደንት ሐሰን ሼህ ያወገዙት። የተጋነነ ሪፖርት ከአሜሪካ በኩል ወጥቷል በማለት የትግራይ ሰራዊት አዛዦች ሊቆም ይገባል ያሉት ነገር የፌደራል መንግስቱ ተግባራዊ ላደርግ ነው አለ። የቲዲኤፍ አባላትንም ትጥቅ አስፈታለሁ ሲል የብልጽግናው መንግስት አሳውቋል። በሌላ በኩል ሰኝ ነጋሳ በመባል ይታወቁ የነበሩት የቀድሞ የኦሮሞ ነጻነት ሰራዊት አመራር አባል የብልጽግና ሹመኛ ከመደረጋቸው በፊት ወደ አዋሽ ተወስደው እንደነበር ተዘግቧል። ባሳለፍነው ጥር የትግራይ የጸጥታ ኃይል አመራሮች በሚል የሚጠሩት አዛዦች በመቀለ ባደረጉት ስብሰባና ባሳለፉት አነጋጋሪ ውሳኔም የትግራይን ሰራዊት ትጥቅ ለማስፈታት የሚደረገው እንቅስቃሴ እንዲቆም ወስነናል ማለታቸው አይዘነጋም። ይሁን እንጂ ይህ ትጥቅ አስፈትቶ ወደ ማህበረሰቡ የመቀላቀል ስራ በዚህ ሳምንት መጨረሻ እንደሚጀመር የብልጽግናው መንግስት አሳውቋል። ከአንድ ወር ከ15 ቀናት በላይ በተለያዩ በቴክኒካዊ ጉዳዮች በክልሉ ባለው የፖለቲካ ሁኔታ እንደዚሁም ትጥቅ የመፍታትና የመሳሪያ አያያዝ ላይ ዝርዝር ነገሮች ቀድሞ ባለመሰራታቸው እስኪስተካከሉ ድረስ ቆሞ ነበር ያለው የብሔራዊ ተሃድሶ ኮሚሽን በተያዘው ሳምንት አጋማሽ ወይም መጨረሻ ግን ይህ ስራ እንደሚጀመር አረጋግጧል። በሚቀጥሉት 4 ወራት ውስጥም በትግራይ ክልል 67000 የቲዲኤፍ አባላት ትጥቃቸውን ፈተው ይበተናሉ ብሏል። በጉዳዩ ላይ የትግራይ ጊዜያዊ መንግስትም ሆነ ሰራዊቱ የሰጡት አስተያየት ግን የለም። ይህ በእንዲህ እንዳለ ጃልሰኝ ነጋሳ በሚል የጫካ ስም ይጠሩ የነበሩት ሰኝ ረጋሳ በአቶ ሽመልስ አብዲሳ ካቢኔ ውስጥ ትልቅ ኃላፊነት እንዲያገኙ ከመደረጋቸው በፊት ወደ አዋሽ ተወስደው እንደነበር ታውቋል። ሰኝ ረጋሳ በርካቶች ወደ ታሰሩበት ታስረውም ወደ ተገረፉበትና ወደ ተገደሉበት አዋሽ የተወሰዱት ስልጠና እንዲወስዱ መሆኑ የተሰማ ሲሆን በርካታ የታጣቂ ቡድኑ አባላት መለስተኛ የተሃድሶ ስልጠና በአዋሽ እንዲወስዱ ተደርጓልም ተብሏል። እኒህ የቀድሞ የኦሮሞ ነጻነት ሰራዊት አባል እጅ ከመስጠታቸው አስቀድሞ ለወራት በመከላከያ ሰራዊቱ ካምፕ መቆየታቸውን መዘገባችንም የሚዘነጋ አይደለም። ፕሬዚደንት ኢሳያስ አፈወርቂ ልዩ መልእክት ላኩ። መልእክቱ ወደ አረብ ሀገር የተላከ ነው። ጠቅላይ ሚኒስትሩ የኖቤል ሽልማት እንዲያገኙ የረዳው ፕሬዚደንት ኢሳያስን ደግሞ ትግራይ ውስጥ ገብተው ቂማቸውን ይወጡ ዘንድ ያስቻለው መርህ አልባው የሁለቱ መሪዎች እርቅ ሂደት ከተስተናገደባቸው ውስጥ ሳውዲ አረቢያ ትጠቀሳለች። ወደዚች ሀገር በተለይም ኢሳያስ አፈወርቂ ደግሞ ደጋግመው ተጉዟል። አሁን ሁለቱ ጦርነት ናፋቂና ሰባቂ መሪዎች በተቃቃሩበትና ዳግም ህዝባቸውን ሲያዋጉ ይሆን የሚል ስጋት በተፈ
በተፈጠረበት በዚህ ወቅት ኢሳያስ ልዩ መልእክተኛቸውን ወደዚችው ሀገር ወደ ሳውዲ አረቢያ ልከዋል። የውጭ ጉዳይ ሚኒስትሩም ኡስማን ሳሌህ ናቸው ይህንን የፕሬዝደንቱን ልዩ መልእክት ይዘው ወደ ሪያድ ያቀኑት። የዜና ሚኒስትሩ የማነ ገብረ መስቀል ኢሳያስ ልዩ መልእክታቸውን ለሳውዲ አረቢያው ልዑል አልጋ ወራሽ መሐመድ ቢን ሳልማን ልከዋል ብለዋል። የመልእክቱን ምንነት ባያብራሩም ፕሬዝደንት ኢሳያስ አፈወርቂ ሳውዲ አረቢያ በቀይ ባህር ጉዳይ ላይ እንደ ግብጽና ኤርትራ ካሉ ሀገራት ጎን እንድትሰለፍ ይሻሉ። ባለፈው ዓመት ወደ ሳውዲ አረቢያ ባቀኑበት ወቅትም የቀይ ባህርን በጋራ እንጠብቅ የሚል ጥያቄ ማቅረባቸው የሚታወስ ነው። ከ6 ወራት በፊት በነዋሪዎች የኤሌክትሪክ ክፍያ ዋጋ ላይ 478% ጭማሪ እንደሚያደርግ የገለጸው የብልጽግናው አገዛዝ በመጪው ሚያዝያም ሌላ ጭማሪ ሊያደርግ መሆኑ ተነገረም። የጦር መሳሪያ ለመታጠቅና ቤተ መንግስትን ለማነጽ የሚያስችለውን ገንዘብ ከአይኤምኤፍ የተቀበለው ብልጽግና አሁንም የነዋሪዎችን ህይወት የሚያከብድበትን ሌላ ጭማሪ ይዞ ቀርቧል ተብሏል። የብልጽግናው መንግስት ገቢህን ማሳደግ አለብህ የሚል ፖሊሲን ከነ አይኤምኤፍ ከተቀበለ በኋላ በተያዘው አመት ዋነኛ ስራው በዜጎች ላይ ግብር ክፍያ፣ ቅጣትና መሰል የገቢ ማስገኛ ምንጮችን ማባዛት እንደሆነ ሲነገር ቆይቷል። ከነዚህ የገቢ መሰብሰቢያ መንገዶች አንዱ ኤሌክትሪክና ውሃ ላይ ጭማሪን ማድረግ ሲሆን ከህዝቡ ግዴታ ለመሰብሰብ የታቀደው ሂሳብም ይፋ እንደሚደረግ ምንጮቻችን ዋቢ አድርገን መዘገባችን አይዘነጋም። መንግስትም ጦርነትን አቁሞ ኢንቨስትመንትን አስፍቶና ዜጎች ገቢያቸውን እንዲያሳድጉ ከማድረግ ይልቅ አስቀድሞም የገቢ ምንጭ በነበሩት አገልግሎቶች ላይ ዋጋን በመከመርም ከአይኤምኤፍ በታዘዘው መሰረት እያደረገ ቀጥሏል። በጥቂት ጊዜ ውስጥ ከ400% በላይ የኤሌክትሪክ ክፍያን ለመጨመር ወስኖም ክፍያ እያደረገ ያለው አገዛዙ በሚቀጥለው ሚያዝያ ሌላ ጭማሪ ማዘጋጀቱንም ሪፖርተር ጽፏል። በዚህም መሰረት የኢትዮጵያ ኤሌክትሪክ አገልግሎት ከሚያዝያ እስከ ሰኔ ወር ድረስ በመኖሪያ ቤት ታሪፍ ላይ የመኖሪያና መገልገያ ቦታዎች በተጠቀሙበት ኪሎዋት የሚለካ ክፍያ ይከፍላሉ ተብሏል። የነዳጅና ኢነርጂ ባለስልጣን ተመኑን ያወጣ ሲሆን በ3 ወራት በፍጆታና በአገልግሎት ታሪፍ ላይ ከሚያዝያ ወር ጀምሮ ጭማሪ ይደረጋልን ብሏል። የመኖሪያ ቤት፣ የንግድ፣ የአነስተኛ ኢንዱስትሪ፣ የመካከለኛ ኢንዱስትሪዎችና የመንገድ መብራቶች ላይ እንደ ኪሎዋቱ ልዩነት ጭማሪ የሚደረግ ስለመሆኑም ታውቋል። የዜጎች ገቢ ባልጨመረበት፣ ቁጠባቸው በተዳከመበትና ኢኮኖሚያዊ እንቅስቃሴዎች በተዳከመበት በዚህ ወቅት በእያንዳንዱ ቤት ባለ የመብራት አምፖል ምክንያት ዋጋ የሚጨምረው ብልጽግና ከመስከረም 2017 ጀምሮ ተግባራዊ ያደረገው አዲሱ የኤሌክትሪክ ታሪፍ ጭማሪ ዜጎች ላይ ሌላ ጫናን እያሳደረ ያለ ጉዳይ ሆኗል። የዓለም ባንክም ከ3 ወራት በፊት ለብልጽግና ያበደረውን ገንዘብ መልሶ ለማግኘት አገዛዙን ገቢህን ማሳደግ አለበት የሚል መመሪያን እንደሰጠው መዘገቡ ይታወሳል። ይህን ተከትሎም የኢትዮጵያ ኤሌክትሪክ አገልግሎት ካለፈው መስከረም 17 ጀምሮ እስከ 2020 ድረስ በየ4 ወሩ በኤሌክትሪክ ታሪፍ ላይ ጭማሪ እንደሚያደርግ መግለጹም ይታወቃል። በአሁኑ ወቅት በወሩ 300 ኪሎዋት የሚጠቀም ደንበኛ አሁን ባለው ታሪፍ የአገልግሎት ክፍያን ጨምሮ 642 ብር ይከፍላል። የሚደረገው የታሪፍ ማሻሻያ ሙሉ በሙሉ ሲተገበር የደንበኛው ወርሃዊ ክፍያ 2847 ይደርሳል እንደማለት ነው። ይህ የኤሌክትሪክ አገልግሎት ታሪፍ እየተጨመረ የሚቀጥለው በየ4 ወሩ ለ4 ዓመታትም ይሆናል። በኢትዮጵያ ውስጥ ከ1998 ዓ.ም ወዲህ የመብራት ዋጋ ክፍያ ጭማሪ ሳይደረግበት ለ12 ዓመታት የቆየ ቢሆንም ብልጽግና ወደ ስልጣን ከመጣበት ከ2010 ጀምሮ ባሉት 3 ዓመታት ግን 180% እንዲጨመርበት መደረጉን ዓለም ባንክና ብልጽግና የተስማሙበት ሰነድ ያመለክታል። ለነዳጅና ለሌሎች መሰረታዊ ሸቀጦች የሚደረገው ድጎማን ቀስ በቀስ እያነሳም ጦር መሳሪያ ሸመታና ቤተ መንግስት ግንባታ ላይ ያተኮረው የብልጽግናው አገዛዝ ባለፉት ዓመታት የመብራትና ውሃ ክፍያዎች ላይ ያልተጠበቀ ክፍያን መጣሉም የሚዘነጋ አይሆንም። የኮንጎ መንግስት ታጥቀው እየታገሉት ያሉትን ኃይሎችን አሜሪካ ለማጥፋት የምትተባበረው ከሆነም ማዕድን አቀርብልሻለሁ አለም። የአማጽያን መሪዎችን ለጠቆመኝ $5 ሚሊዮን እሰጣለሁ ሲልም የሀገሪቱ መንግስት ቃል ገብቷል። በዓለማችን እጅግ ተፈላጊና ውድ ማዕድናት የሚገኙባት ዲሞክራቲክ ኮንጎም በታጣቂዎችና በመንግስት ኃይሎች ጦርነት እየተፈተነች ትገኛለች። ታጣቂ ኃይሎቹ በተለይም በምስራቃዊ የሀገሪቱ ክፍል ከተሞችንና የማዕድን ማውጫ ስፍራዎችን እየተቆጣጠሩ ናቸው። ቡድኖቹ በቅርቡ እንኳን ቡካቡና ጎማ የተሰኙ ከተሞችን በቁጥጥራቸው ስር ያዋሉ ሲሆን ዓላማቸው በትጥቅ ትግል አማካኝነት የሀገሪቱን መንግስት መጣል ውጥን እንዳላቸው በይፋ ተናግሯል። በምርጫ ስልጣን ተቆናጥጫለሁ የሚለው የፕሬዝዳንት ቲሸኬደ መንግስት በበኩሉም የኮንጎ ወንዝ ጥምር በሚል የትጥቅ ትግል እያደረገ ያለውን ቡድን 3 መሪዎች ያሉበትን ለጠቆመኝ $5 ሚሊዮን ካሳ ከፍላለሁ ብሏል። የቀድሞ የሀገሪቱ ምርጫ ኮሚሽን ኃላፊ የነበሩት ኮሎኔል ናንጋ የታጣቂዎቹ
ጥምረት መሪ ሆነው የተመረጡ ሲሆን በሀገሪቱ መንግስትም የስር ማዘዣ ከወጣባቸው ሰነባብቷል። የዲሞክራቲክ ኮንጎ ፕሬዚዳንት ፊሊፕ ቲሼኬዴም አሜሪካ በሩዋንዳና በአማጺ ቡድኖች ላይ ጫና እንድታደርስ የዲፕሎማሲ ጥረት ከማድረግ ባለፈም ተጨማሪ ድጋፍ እንድታደርግም ጠይቋል። እነዚህን ቡድኖች ለመደምሰስ የአሜሪካ መንግስት ድጋፍ የሚያደርግ ከሆነም ከሀገሪቱ ማዕድናት ተጠቃሚ ልትሆን እንደምትችል እንደ አማራጭ ቀርቦለታል ሲል ቢቢሲ ዘግቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎችን ይመስሉ ነበር። አበቃን። ቸር ያሰማን።